ጆርዳን ሄንደርሰን ወደ ልጅነት ክለቡ የሚመለስ ይሆናል። በሊቨርፑል የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግ ማንሳቱን እናስታውሳለን። ወደ ሳውዲ ፕሮ ሊግ ለአል ኢቲፋቅ ይጫወት ነበር። ወደ አያክስ አምስተርዳም ሄዶ እየተጫወተም ነበር። አሁን ደግሞ ወደ ሰንደርላንድ የሚመለስ ይሆናል። ሌላኛው ወደ ልጅነት ክለቡ የሚመለሰው ኤንጂል ዲማሪያ ነው። ወደ አርጀንቲና ነው። ሮዛሪዮ ሴንትራል የሚባል ክለብ ነው። ከ20 ዓመት በኋላ ተመልሶ ወደ ክለቡ ይሄዳል ማለት ነው። የዛሬ ዓመት አካባቢ ሊመለስ ፈልጎ ነበር፣ ግን አስፈራርተውት አልትራስ አንዳንድ ደጋፊዎች። አሁን ግን ከቤኔፊካ ለቆ ወደ አርጀንቲና የሚመለስ ይሆናል ማለት ነው። ከ700 በላይ ጨዋታዎችን አድርጓል። ሁሉንም ዋንጫዎች ማንሳት ችሏል፣ የዓለም ዋንጫን ጨምሮ ማለት ነው። ስፔናዊ የቸልሲ ግብ ጠባቂ ኬፓ አሪዛባላጋ እንደምናስታውሰው ውዱ ግብ ጠባቂ ነበር። በ67 ሚሊዮን ፓውንድ ነበር ቸልሲዎች ያስፈረሙት ከስፔን ላሊጋ ማለት ነው። አሁን ደግሞ በበርንማውዝ ይገኛል። ሪሊስ ክሎዙ ገንዘቡ ወደ 5 ሚሊዮን ወርዷል ማለት ነው። 2018 ነበር ያስፈረሙት፣ ያኔ በጣም ውድ ነበረ። አሁን ግን ወደ 5 ሚሊዮን ፓውንድ ወርዷል፣ ቫልዩ ማርኬት ቫልዩ ማለት ነው። ኔዘርላንዳዊ የቀኝ መስመር ተከላካይ ጄሪሚ ፍሪምፖንግ ወደ ሊቨርፑል መምጣት ችሏል። ያው ለትሬንት አሌክስ አርኖልድ ምትክ ነው። በ2 ዓመታት ውስጥ ለዣቪ አሎንሶ ድንቅ አቋሙን አሳይቷል። በ41 ጎሎች ላይ ተሳትፎ አድርጓል። በጣም የሚገርም ነው። በ35 ሚሊዮን ፓውንድ በጣም በትንሽ ገንዘብ ሊቨርፑል አስፈርሞታል ማለት ነው። ትሬንት አሌክስ አርኖልድ ደግሞ በሪያል ማድሪድ ይፋዊ በሆነ መልኩ አስተዋውቀውታል፣ ገብቷል ማለት ነው። ለሚቀጥለው ጊዜ አሁን የክለቦች የዓለም ዋንጫ ውድድር ላይ እንዲሳተፍ 10 ሚሊዮን ዩሮ ከፍሏል ለሪያል ማድሪድ ለሊቨርፑል ማለት ነው። ቀድሞ እንዲጫወት ስለፈለጉ ማለት ነው። ቸልሲዎች ዴላፕን ለማስፈረም ተስማምተዋል። ያው ከወረደው ኤፕስዊች ታውንስ ከነሱ ነው የሚያስፈርሙት ማለት ነው። በርካታ ክለቦች ይፈልጉት ነበር። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ የመሳሰሉት ክለቦች ይፈልጉት ነበር። ነገር ግን ኢንዞ ማሬስካ በማንቸስተር ሲቲ ስላሰለጠኑት ዴላፕን እንደገና ቻምፒየንስ ሊግ ስለሚፈልግ ወደ ቸልሲ የሚሄድ ይሆናል ማለት ነው። ጣሊያናዊ የናፖሊ አሰልጣኝ አንቶኒዮ ኮንቴ በናፖሊ እንደሚቆዩ መረጃዎች አሳውቀዋል። በጁቬንቱስ፣ በኢንተር ሚላን፣ በቸልሲ የሊግ ዋንጫ ማንሳታቸውን እናስታውሳለን። በዘንድሮ ዓመትም ናፖሊን ይዘው ዋንጫ ማሸነፍ ችለዋል። ኪቪቺ ካቫራትስኬሊያን አጥተው እንዲሁም ደግሞ ቪክተር ኦስሜንን አጥተው በሚገርም ቡድን ሰርተው ስኮት ማክቶሚኔን የዓመቱ ኮከብ ተጫዋች በመባል እንዲያሸንፉ ረድቷቸዋል። ሌላኛው ጋስፔሪኒ ናቸው። ወደ ሮማ ተስማምተዋል በቀጣይ እንዲያሰለጥኑ ማለት ነው። ያው ተመችቷቸዋል ያለው ሁኔታዎች ያሉት ነገሮች። በአታላንታ ኦልሞስት ወደ 9 ዓመት ቆይተዋል። አስደናቂ ቡድን አሳይተውናል። በጣም በትንሽ ገንዘብ ወደ አውሮፓ ቻምፒየንስ ሊግ እስኪያድግ ከፍ አድርገውታል ማለት ነው። በዘንድሮ ዓመት ሮማ ቆንጆ ቡድን ነበር በራኒሪ አማካኝነት። እሳቸው ከዚህ በኋላ እንደማይቀጥሉ ተረጋግጧል ማለት ነው። መድፈኞቹ አርሰናሎች የብራዚላዊ ተከላካይ ገብርኤል ማጋሌሽን አዲስ ኮንትራት ሊሰጡት እንደሆነ መረጃዎች ያሳያሉ። በአውሮፓ ቻምፒየንስ ሊግ እስኪጎዳ ድረስ በጣም ድንቅ ተከላካይ ነው። በኪቪዮር ነበር በሱ ቦታ የተሰለፈው። ምን ያህል አስፈላጊ ተከላካይ እንደሆነ ማሳየት ችሏል በዘንድሮ ዓመት ነው። ማንቸስተር ዩናይትዶች የብሬንትፎርዱን የክንፍ መስመር ተጫዋች ካሜሮናዊውን ብሪያን ኤምቤሞን ለማስፈረም ንግግር እንደጀመሩ መረጃዎች ያሳያሉ። አስደናቂ ተጫዋች ነው። በ28 ጎሎች ላይ ተሳትፎ አድርጓል። በዘንድሮ የውድድር ዓመት 20 ጎሎችን አስቆጥሮ 8 ጎሎችን አሲስት ማድረግ ችሏል። ያው ብዙ በርካታ ተጫዋቾች ስለሚወጡ ከዩናይትድ ምትክ ይሆናል ተብሎ ነው የሚጠበቀው። ኬቨን ዲብሩይነ ወይም ኬዲቢ ወደ ናፖሊ ሊሄድ እንደሚችል መረጃዎች ያሳውቃሉ። 3 ዓመት ሙሉ ኮንትራት ይሰጠዋል ተብሏል። ኒውካስሎቹ አሌክሳንደር አይዛክን ለተጨማሪ ኮንትራት ለማስፈረም ዝግጅት እያደረጉ ነው። በርካታ ታላላቅ ክለቦች እንደሚፈልጉት ይታወቃል። 120 ሚሊዮን ፓውንድ ነው የተለጠፈበት ማለት ነው የውል ማፍረሻው። ውሃ ሰማያዎቹ ማንቸስተር ሲቲዎች የኔዘርላንዳዊ የመሃል ሜዳ ተጫዋች ከኤሲ ሚላን ለማስፈረም ሬንደርስን እየተነጋገሩ ይገኛል። በዘንድሮ የውድድር ዓመት 15 ጎሎች ላይ ተሳትፎ አድርጓል። አስደናቂ የመሃል ሜዳ ተጫዋች ነው። በጣም ክሬቲቭ ነው። ከኋላ ኳስ እየመሰረተ ወደፊት በጣም የሚሄድ አስደናቂ ተጫዋች ነው። እሱን ለማስፈረም ጥረት እያደረጉ ይገኛሉ። የሳውዲው ክለብ አልናስር ሉዊስ ዲያዝን ማስፈረም ይፈልጋል። ነገር ግን ያው ሉዊስ ዲያዝ መሄድ የሚፈልገው ወደ ባርሴሎና ነው። ገና መረጃዎች እያሳዩ ያሉት በሊቨርፑል እንደሚቆይ ነው። እንደዚህ አይነት ፈጣን የዝውውር መረጃዎች እንዲደርሳችሁ ፔጁን ፎሎ አድርጉ። ላይክ፣ ሼር፣ ኮሜንት ማድረግ ይቻላል። ይመቻችሁ።